ደጉ ኤልሳ በጥንታዊቷ እስራኤል ምድር ላይ አንድ ኤልሳ የተባለ ደገኛ ሰው ይኖር ነበር። በሱ ዘመን ትልቅ ድርቅ ተነስቶ ነበር። ከሰማይ አንዲት ጠብታ ውሃም ጠፍቶ ነበር። በፀሐዩ ሐሩር ምክንያት ወንዞች ደርቀዋል፣ አዝዕርቶችም እንደዛው። የሀገሪቱ ሰዎችም እጅግ ሰጉ። ነገር ግን ኤልሳ እግዚአብሔር እንደሚረዳቸው ያምን ነበር። ደጉ ኤልሳ በአንዲት ሰዋራ ስፍራ ነበር የሚኖረው። ምክንያቱም አምላኩ ወደዚያ ስፍራ ሄዶ እንዲሸሸግ አዞት ስለነበረ ነው። ለዚህ ምክንያት ደግሞ በዚያን ዘመን የነገሱ ነገስታት ላሰሩት ጣዖት ባለመስገዱ ሊገሉት ስለሚፈልጉ ነበር። በየቀኑ ታዲያ አንዲት ቁራ ዳቦና ፍራፍሬ ይዛለት ትመጣ ነበር። እሱን እየበላ ሕይወቱን ማቆየት ቻለ። በየቀኑ አንዲት ቁራ ዳቦና ፍራፍሬ ይዛለት ትመጣ ነበር። አምላኩም ፍቅሩን የሚገልጽበት አንዱ መንገድ ይህ ነበር። ታዲያ ደጉ ኤልሳ ሕይወቱን ማቆየት ችሏል። ድርቁ በበረታም ጊዜ ፈጣሪ ዘረፋት ወደ ተባለች ከተማ ይሄድ ዘንድ አምላኩ አዘዘው። በዛም አንዲት ባለ የሞተባት ሴት ነበረች። እሷም አንድ አስደናቂ ነገር ነገራት። ያላትን ምግብ ከሱ ጋር የምትካፈል ከሆነ ፈጣሪ ማድጋዋን እንደሚባርክላት፣ ድርቁም እስከሚያልፍ በቤቷ አንዳች እንደማይጎድል ነገራት። ቃሉንም ያመነችው ይህች መበለት እንዳላት አደረገች። ደጉ ኤልሳ እንዳለውም የዘይት ማድጋዋ ሆነ ዱቄቷ ሞላላት። ነገር ግን ይህች ሴት አንድ ልጅ ነበራት። እሱም ክፉኛ ታመመ፣ ሞተም። በልጇ ሞት ይህች መበለት ስቅስቅ ብላ አለቀሰች፣ አዘነችም። የጌታ ሰው የሆነው ኤልሳ ወደ አምላኩ ወደ እግዚአብሔር ጸለየ። ተአምርም ሆነ። የመበለቷ ልጅ ዳግም ነፍስ ዘራ። መበለቷም እጅግ ደስ አላት። ኤልሳህም በጣም ደስ አለው፣ አምላኩንም አመሰገነ። እግዚአብሔር አምላክም በኤልሳ ዘመን የነበሩ ነገስታት ሄዶ ይቃወማቸው ዘንድ እውነተኛ አምላክ ማን እንደሆነ ያስተምራቸው ዘንድ አዘዘው። የፈጣሪ ፍቃድ ይገለጥ ዘንድ ህዝቡ ወደ አንድ ተራራ ቀና። በዚያ ስፍራ ጣዖት የሚያመልኩ ሰዎች ተገኝተው ነበር። ሁለቱም ለአምላካቸው መስዋዕትን አምጥተው ነበር። መስዋዕታቸውንም ሲሰዉ አምላካቸው ከሰማይ እሳትን አዝንቦ መስዋዕቱ መቀበል አለበት የሚል ነበር ድርድሩ። ጣዖት አምላኪዎችም ባለ በሌላ አቅማቸው ጣዖቱ መስዋዕታቸውን ይቀበላቸው ዘንድ ደጋግመው ጠየቁት። ነገር ግን ምንም የተፈጠረ ነገር አልነበረም። አሁን ደግሞ የደጉ ኤልሳ ተራ ነው። አምላኩን በጸሎት መስዋዕቱን ይቀበልለት ዘንድ ጠየቀ። መስዋዕቱም ከሰማይ እሳት ወርዶ በላው። ይህን ያዩ ህዝቦችም የኤልሳ አምላክ ትክክለኛ መሆኑን አመኑ። በዚያ ተራራ ስፍራ ላይ ስለ ዝናብ መጸለይ ጀመረ። ጸሎቱም ተሰማለትና መዝነብ ጀመረ። ሁሉም በደስታ ጮቤ ረገጡ። ነገር ግን ንግስቲቱ በጣም ተናዳ ነበር። እሷንም ለማምለጥ ተደበቀ። ነገር ግን ኤልሳ እጅግ የብቸኝነት ስሜት ይሰማው ጀመር። እግዚአብሔርም አነጋገረው። ብቻውን እንዳልሆነ ብዙ ሰዎች አሁን በእሱ ምክንያት እግዚአብሔርን እያመለኩ እንደሆነ ሲነግረው ኤልሳ ጥሩ ስሜት ተሰማው። ስለ ወደፊት አገልጋዩ ስለሚሆን ገያዝም ነገረው። በተጨማሪም የእሳት ፈረሶችና ሰረገላዎችንም ወደፊት እንደሚያይ አጫወተው። ሕይወቱም በተአምራት የተሞላ ነው። የደጉ ኤልሳ ታሪክ በአምላካችን በእግዚአብሔር እምነት ሊኖረን እንደሚገባ፣ በእምነት ሁሉ ነገር እንደሚቻል ያስተምረናል።